ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንደምን ሰነበታችሁ በያላችሁበት ሰላማችሁ ይብዛ። ቢቢሲና 3 የዜና ወኪሎች እስራኤል የውጭ ጋዜጠኞችን ወደ ጋዛ እንድታስገባ የሚጠይቅ ፊልም ለቀቁ። ቢቢሲና 3 ዓለም አቀፍ የዜና ወኪሎች እስራኤል የውጭ ጋዜጠኞችን ወደ ጋዛ እንዲገቡ እንድትፈቅድ የሚጠይቅ አጭር ፊልም አሰራጭተዋል። የፈረንሳዩ አዣንስ ፍራንስ ፕሬስ፣ አሶሺየትድ ፕሬስ እና ሮይተርስ የዜና ወኪሎች የለቀቁት ይህ ፊልም በአንጋፋው የቢቢሲ ጋዜጠኛ ዴቪድ ድንብልቢ የተተረከ ነው። የፊልሙ ተራኪ ዴቪድ በ1977 ዓ.ም በኢትዮጵያ የተከሰተውን ረሃብ ለመጀመሪያ ጊዜ ለዓለም ይፋ ያደረገውን ዘገባ ያዘጋጀው የቢቢሲ ጋዜጠኛ ጆናታን ድንብልቢ ወንድም ነው። ጋዜጠኛው በፍልስጤማውያን ዘጋቢዎች ላይ የተጫነውን ሸክም ተጋርተን እውነታውን ለዓለም ማቅረብ እንድንችል ዓለም አቀፍ ጋዜጠኞች አሁን ወደ ጋዛ እንዲገቡ መፈቀድ አለበት ብሏል። ሐማስ በመስከረም 2016 ዓ.ም የፈጸመውን ጥቃት ተከትሎ እስራኤል ዘመቻ ከጀመረች ወዲህ የውጭ ሀገር ጋዜጠኞች በገለልተኝነት ወደ ጋዛ እንዳይገቡ ከልክላለች። የተወሰነ ቁጥር ያላቸው ጋዜጠኞች በእስራኤል ቁጥጥር ስር ወደሚገኝ የጋዛ ሰርጥ አካባቢ ተወስደው ነበር። የእስራኤል መከላከያ ሰራዊት ጋዜጠኞች ወደ ጋዛ በመግባት ደህንነታቸው ተጠብቆ እንዲዘግቡ ለመፍቀድ ሲባል ወታደሮች በጦር ሜዳዎች ላይ እንዲያጅቧቸው እንደሚደረግ ከዚህ ቀደም ተናግሯል። የእስራኤል ከፍተኛ ፍርድ ቤት ከደህንነት ጋር በተያያዘ ጋዜጠኞች ላይ የተጣለው እገዳ ምክንያታዊ እንደሆነ ባሳለፍነው ዓመት ውሳኔ አሳልፏል። የቢቢሲ ኒውስ ዋና ስራ አስፈጻሚ ዲቦራ ተርነስ ዓለም በመስከረም 26 የሐማስን ግፍ ከተመለከተ 2 ዓመት ገደማ ሆኖታል። ከዚያ ወዲህ ግን በጋዛ ጦርነት ተፋፍሟል፣ ጋዜጠኞች ግን እንዲገቡ አልተፈቀደላቸውም ብለዋል። በዚያ ካሉ ጋዜጠኞች ጋር በጋራ በመስራት እውነታውን ለዓለም እንድናደርስ አሁን ወደ ጋዛ መግባት አለብን ሲሉ ተደምጠዋል። በአራቱ መገናኛ ብዙሃን የተዘጋጀው አጭር ፊልም ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባዘጋጀው አንድ ሁነት ላይ ይቀርባል። ፊልሙ የተባበሩት መንግስታት ጠቅላላ ጉባኤ በሚካሄድበት ተመሳሳይ ሰዓት እንዲቀርብ እንደሚደረግም ተገልጿል። ፊልሙ በጋዜጠኞች የተቀረጹ ታሪካዊ ክስተቶችን እና የግፍ ድርጊቶችን ምስሎችን ያካተተ ነው ተብሏል። የ1977ቱን የኢትዮጵያ ረሃብ፣ የቪየትናም ጦርነት፣ የቻይና ቲያኒመን አደባባይ ተቃውሞ፣ የሩዋንዳ ዘር ጭፍጨፋ፣ የሶሪያ የስደተኞች ቀውስና በዩክሬን እየተካሄደ ያለውን ጦርነት የሚያሳዩ ምስሎች ተካተውበታል ተብሏል። ድንብልቢ በፊልሙ ላይ በዩክሬን በዓለም ዙሪያ ጋዜጠኞች የህዝቡን ስቃይ ለመዘገብ በየቀኑ ህይወታቸውን አደጋ ላይ እየጣሉ ነው ሲል ይተርካል። ወደ ጋዛ ሲመጣ ግን የዘገባ ስራው ከባድ ዋጋ እየከፈሉ ባሉት ፍልስጤማውያን ጋዜጠኞች ላይ ብቻ ወድቋል። ይህም ሁኔታውን ለዓለም የሚያደርሱ እማኞች ጥቂት እንዲሆኑ አድርጓል ሲልም ይደመጣል። የዜና ተቋማት የእስራኤል ባለስልጣናት ወደ ግዛቱ መግባታቸውን እንዲፈቅዱ ጥሪ ሲያቀርቡ የመጀመሪያው ጊዜ አይደለም ተብሏል። ሐምሌ ላይ ቢቢሲ ኒውስ፣ ኤኤፍፒ፣ ኤፒ እና ሮይተርስ በጋራ ባወጡት መግለጫ በጋዛ የሚገኙ ጋዜጠኞች ረሃብና መፈናቀልም ጨምሮ እያለፉበት ያለውን ሁኔታ በተመለከተ የተሰማቸውን አሳሳቢ ስጋት ገልጸዋል። ውድ ተመልካቾቼ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ፣ የደውል ምልክቷን በመጫንም ሌሎች ቪዲዮዎች እንዲደርሳችሁ አድርጉ።